ለሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን አክል ሊያሳስብ የሚገባ ጉዳይ አይደለም። በጣም ያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። አስቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን ደግሞ ታስጨንቁት ልጁ? አሁን ከዚህ ሀሳብ እንውጣና ማለት ነው ሰማኝና አሁን ምንም እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እያወራሁት የነበረው ነገር ተሰብሰብና ይርሚያው እኮ ደግሞ ደግሞ ፍቅሬ ላንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ነው እየነገርኩህ ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ መልስ ነው ፈልጋለሁ። ንገረኝ አብርሃም። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይሄን ያህል አፌክት የሚያደርግ ነገር አትጨናነቅ። ያለን ስሜት ንገረኝ። አጋባችሁ ይሄ ቤት በጣም ጭንቅላት ሊያብድን ግራ እያጋባችሁ ነው ያላችሁት። ለምን ደህና ነበርክ እኮ አሁን ደህና ነበርኩ፣ ግን ደግሞ በቃ የባሰ ግራ እንድጋባ ነው እያደረጋችሁ ያላችሁት። ማላውቀውን ነገር ነው እንትን እየፈጠራችሁ ያላችሁት ማለት ነው። እሺ እስከዛሬ ድረስ እንዴት አብረሽን ቆየሽ አንቺ? እኔ ላይ ምንም ነገር ካላየሽ እስከዛሬ ድረስ እንዴት አብረሽን ልትቆይ ቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኝ እንዴ። አንተ ላይ ባይም የተንጠላጠለ ሀሳብ ነው ያለሁት። ገባ? አጥጋቢ ነገር እያገኘሁ አይደለም። አሁንም ዳራቴና ፍቼ ነገሮችን ወደፊት ለማድረግ እድሉን ስጠኝ እያልኩ ነው አብርሃም። ወደፊትም ሚስት መሆን እፈልጋለሁ፣ ታዛዥ መሆን እፈልጋለሁ። ያን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ አሳውቀኝ እያልኩ ነው። በጣም አጭር ነገርና ቀላል ነገር ነው እኮ እያስጨነቅኩ ነው። ዛሬም ደግሞ አልለየችኝ ጨንቀውና ይደርቃል። ብቻችንን ብዙ ታይም ስናሳልፍ ይሄንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔና አንቺ ዛሬ አይደለም የተገናኘነው፣ ብዙ ነገሮችን አብረን አሳልፈናል እና መጠየቅ ብትፈልጊ ኖሮ ከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜቴን ተዋርድ እንዲጠየቁክ እና ደግሞ ተሰማኝን ስሜት ነው እየነገርኩ ያለሁት። እኔ እኮ እስካሁን እንዳላስጨንቅህ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ። ቢያንስ ቀና እንድል አድርገኝ አብርሃም። ብዙ ጊዜ አይ ቲንክ እንደምትወጁ ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽው። ለምን በድምጽ ትጫወቻለሽ? አብርሃም ለእንደዚህ አይነት ለእንደዚህ አይነት ጥያቄ መልስ እንድመልስልኝ አንድ መልስ ስጠኝ አብርሃም። ይኸው የብዙ ሰው ኮምፕሊመንት ጭንቅላቴ ላይ እየፈጠረ ያለው ነገር ስላለ መልስ ስጠኝ አብርሃም። እነሱ መካከል ብዙ ነገር ተፈጥሯል፣ ግን ስቲል ነው አለ ሶ ይሄ መልስ ይመስለኛል። አብርሃም አንተም እረፍት ታገኛለህ።